ቃይሽ ትንሽ መንደር ውስጥ ትኖር ነበር። አንድ ዓመት በድርቅ ክፉኛ ሲሰቃዩ ቆዩ። ላይላ ከብዙ ዓመታት ድርቅ በኋላ የደረቀ ጉድጓድ አገኘች። ከዚያም ውሃውን ለመመለስ መቆፈር ትጀምራለች። በሐሳቧ ተስማምተው የመንደሩ ነዋሪዎች ተሰብስበው ውሃውን ለመጠገን መቆፈር ጀመሩ። ቆፍረው እንደጨረሱ ውሃው እንደገና ፈሰሰና መንደሩን ወደ መንደሩ ለወጠው። ከዚህ አጭር ልቦለድ የምንማረው በሰዎች መካከል ያለው ግንኙነት ወደ ነበረበት መመለስ እንደሚቻል ነው። ቃይሽ ትንሽ መንደር ውስጥ ትኖር ነበር። አንድ ዓመት በድርቅ ክፉኛ ሲሰቃዩ ቆዩ። ላይላ ከብዙ ዓመታት ድርቅ በኋላ የደረቀ ጉድጓድ አገኘች። ከዚያም ውሃውን ለመመለስ መቆፈር ትጀምራለች። በሐሳቧ ተስማምተው የመንደሩ ነዋሪዎች ተሰብስበው ውሃውን ለመጠገን መቆፈር ጀመሩ። ቆፍረው እንደጨረሱ ውሃው እንደገና ፈሰሰና መንደሩን ወደ መንደሩ ለወጠው። ከዚህ አጭር ልቦለድ የምንማረው በሰዎች መካከል ያለው ግንኙነት ወደ ነበረበት መመለስ እንደሚቻል ነው።